ሆነስትም ሆነሽ ደስ ብሎኛል። እውነቱ መናገርሽ ግን የሚያወድሽ ሀብታም ለምን አንቺ ፍቅር እንዲዘርብ አታደርጊም? ፍቅር እንዲዘርብ አታደርጊም? ኖ ፍቅር እንዲዘርብ አለማድረግ ምናምን ሳይሆን አሁን ሀብታም ባላግብተሽ ማለት ነው አንቺ ቤት እየሰራሽ እሱ ሌላ ቦታ እየተጋደመ ወይ ደግሞ ቤትሽ ሌላ ሰው ያመጣ ምን ታያለሽ? አይወድሽም ሰውየው አይወድሽም። ማይወድሽ ከሆነ እኮ ብርም እንደፈለገ እኮ አይሰጥሽም እኮ አንቺ እንደምታስቢ ብር እየሰጠኝ ከዛ ባይወደኝ ችግር የለውም። እሺ ሊዲያ ማይወድሽ ከሆነ እንዴት ብር ይሰጥሻል? እንዲ ለምን አይሰጠኝም? ለምን አገባኝ ታዲያ? እንዲ ያገባሽ ለአንቺ ብር ለማለት አይደለም። ማይወድሽ ከሆነ ለምን ብር ይሰጥሻል? እሺ ብር እየሰጠሽ ቺት ቢያደርግብሽስ ችግር የለውም? አይ አይሉድ እና ማይወደኝ ሀብታም አገባለሁ ካልወደደች ምን ድንግል ነሽ? ርብቃ ያ ስንት ዓመትሽ ነው? 19 አይ ድንግል ከሆንሽ የፈለግሽው መመኘት ትችላለሽ። አይ አይሻለኝም። ቴንኪ ዩ ሲያርሰብን ከፍ እንዲያራግፍብሽ ነው እንኳን አታመረትሽ የታባቱ ዳለ እናትሽስ እንዳንቺ አይነት ምርት ነበር የነበራት? ማሚ ብታስቢያለሽ የወደገች ስለሆነ እንዳንቺ ሀብታም አገባለሁ ብላ ሀብታም መርጣ ነገባቸው እናትሽ? ሰምተሻል? ቤተሰብ ነው የዳረኝ ትላለች። ቤተሰብ የዳራት እኮ ለእሷ ይሆናታል ብሎ ያሰበውን ጥሩ ሰው ነው መቼም የዳራታል። አንቺ ለምን ቤተሰብ አይደርሽም? አሁን ኮሌክ ሀብታም ኮሌክ ድረኛል። ራስሽን ለሽያጭ እያቀረብሽ ነው ማለት እኮ። ፍቅር መላመድ ነው። ስለዚህ ሀብታም ብቻ ይሁን ለምዶ ያለው ነው። አሪፍ ምርጫ። ያ ቤት ታዲያ ወንዶች ሴቶችን እንደ ዕቃ ሲያዩ ለምን ይደብራቸዋል? ምን አገናኘው ስትጀምር? እኔ መወዳትን ልጅ ነው የማገባው። ኦፍኮርስ ሀብታም እንደዚህ ጅል መስሎሻል? ገንዘቡን ውጭ ጥሎ ምናምን መተሽ ምናምን እሱ ስንት ዓመት ሳይለፋበትን ልትበይ? ኖ ልበላ እኮ አይደለም። እኔ እና ታዲያ ምን ልታደርጊ ነው? ሀብታሙን ቁጭ ብሎ ብሩ ልታይ ባንክ የተቀመጠውን ብር መቼስ ደሀ ግቦች ከደሀ ጋር ተሰቃይ አትለኝም። ምቶቹን አግቢ ነው ይመልሽ። ግን ሀብታም ስንት ዓመት ምናምን የሰራውን ሄደሽ አንቺ ልትዝናኝበታ ከሀገር ሀገር ልዞሪ